የተከማችን ስብ ያቃጥላል። እንዲሁም ደግሞ በርጭ በጣም ላለብን በጣም ነው የሚቀንሰው። ሰውነት ቅርጻችን ያስተካክላል። በጣም ቆንጆ ነው። ከሙን ወደ አሰራሩ እንሄዳለን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ በዓለም ዳርቻ የምትገኙ ውድ ኢትዮጵያውያን እንዲሁም ኤርትራውያን እህት ወንድሞች እንዴት ናችሁ? ለዩቲዩብ አካውንቴ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ይቻላል ማለት ነው። ላይክ አትርሱ። ላይክ ያደረጋችሁ ዛሬ ያመጣሁላችሁ ወፋፍራሞች ለወፍራሞች የሚሆን ውህድ ነው ያመጣሁላችሁ። እዚህ ጋር ሎሚ፣ ግማሽ ሎሚ ያለበት ማለት ነው። እዚህ ጋር ደግሞ ያለኝን ላሳያችሁ ነው ማለት ነው። እዚህ ጋር ለቦርጭ ማጥፊያ የሚሆን እንዲሁም ደግሞ ለተከማቸ ስብ እንዲቃጠል ያደርጋል። እዚህ ጋር የተፈጨ ከሙን አለኝ ማለት ነው። ከሙን ማለት ይሄ ነው። አማታውቁ ከሙን ማለት ይሄ ነው። አያችሁት? ከሙን ማለት ፍሬው ይሄ ነው። እኔ የምጠቀመው ዛሬ ፓውደሩን ነው ማለት ነው። እዚህ ጋር ዱቄት አለኝ። እዚህ ጋር ደግሞ በኢትዮጵያ ምን እንደሚባል አላውቅም። ህልዋ በኢትዮጵያ ስሙን የምታውቁ ኮሜንት ላይ ያስቀምጡ። እኔ አላውቀውም። በጣም ቆንጆ ነው። በጣም ማለት ነው። እና የተከማችን ስብ ያቃጥላል። እንዲሁም ደግሞ ቦርጭ ላለብን ሼፕ ያደርጋል። በጣም ውፍረት ክብደት ትቀንሳላችሁ ማለት ነው። በጣም አሪፍ ነው። እዚህ ጋር አንድ ማንኪያ እጠቀማለሁ እንደዚህ ማለት ነው። ጠዋትና መታ መጠጣት። እዚህ ጋር ደግሞ እንደዚህ ከየሁሉም አንዳንድ ማንኪያ ነው የምጨምረው። በዚህ መልኩ ይንተከተካል ማለት ነው። 5 ደቂቃ ይበቃዋል። 5 ደቂቃ ካንተከተካችሁት ይበቃል ማለት ነው። ይሄንን ምግብ ከበላችሁ በኋላ ጠዋትና ማታ መጠጣት በጣም ቆንጆ ነው። ፓውደሩ የሌላችሁ በፍሬው ብቻ መጠቀም ይቻላል። እንዲሁም ደግሞ ፍሬው የሌላችሁ በፓውደሩ መልክ መጠቀም ይቻላል ማለት ነው። የምታደርጉት የግማሽ ሎሚ ነው የምታደርጉት። ግማሽ ሎሚ መጀመሪያ ሎሚው ይንተከተካል። ከዛ በኋላ የምትጨምሩት ያው አንዳንድ ማንኪያ ማለት ነው። ጠዋትና ማታ መጠጣት። ምግብ ከበላችሁ በኋላ ማታ፣ እንዲሁም ጠዋት ላይ ቁርስ ከበላችሁ በኋላ ይሄን መጠቀም በጣም ቆንጆ ነው። ውፍረት ትቀንሳላችሁ። በ15 ቀን ውስጥ ለውጥ ታገኙበታላችሁ። ሰብስክራይብ ያደረጋችሁ እንዲሁም ላይክ አትርሱ። ሀሳብ አስተያየት ኮሜንት ላይ ያስቀምጡ። በኮሜንታችሁ መሰረት ይህን አስተካክል ካላችሁ ላስተካክል እችላለሁ ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ የሚለውን የደወል ምልክት በማጥቆር ተቀላቀሉ ቤተሰቡን ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ፣ ደህና ቆዩ።